አትነሳም ነው ያሉኝ እነሱ ማለት ነው። ይኸው ካሉ ይናገሩ አጠገቧ እነ ጄሪ ጠዋት ራሱ 7 ሰዓት ላይ ሪከርድ ልካልኝ እንዴት ነሽ ደህና ነሽ ወይ ከትላንት ወዲያ በሰላም ገባች ወይ ብላ ሪከርድ ላከችልኝ። እሺ እኛ አሁን እየሰማንሽ አውሪያት በጉራግኛ አሁን አናውቅም። ስመኝ በምን አወቅሽ ማሬ? ስሟ ስመኝ መሆኑ በምን አወቅሽ? ትክክለኛ ስሟን ራሱ እኮ ማወቅ አልቻሉ። ነግራኛለች። ስመኝ ነኝ ብላ እኮ ነግራኛለች። ሀታ ቤተሰቦቿ ጋር ሁሉ እኮ ደውዬ አገናኝቻታለሁ። ከቤተሰቦቿ ስልክ ቁጥር ሰጠኝ። ለእነሱ አልሰጥም ብላ ለእኔ ሰጠኝ። አሁን ላኪልኝ የቤተሰቦቿን ስልክ ቁጥር። እሺ እንትና ሄደች፣ አቡዬ ሄደች። የእሷ እንድታወራ ምን እንደምትል ታውቂያለሽ? እንዲህ ሚዲያ ያወጡና ብር ይሰበስቡና ከጎን ሊልኩኝ ነው የሚፈልጉት እኮ አለችኝ። ለእኔ ባለፈ እሷ ለአንቺ አስበው ነው እንጂ ለሌላ ለተንኮል አይደለም። እንደዛ አትፍሪ። የቤተሰቦችሽ መረጃ ደግሞ አትደብቂ፣ እውነታውን ተናገሪ። ምክንያቱም እዛ ጋር እነሱም ቤተሰቦቿ እየፈለጓት ይሆናል ብለው ይጨነቃሉ አልኳት። የቤተሰቦቿን መረጃ የደበቀችው ወደ ኢትዮጵያ እላካለሁ ብላ ፈርታ እንዳትላክለሁ ብላ ፈርታ ነው። ማንም ቤተሰብ የለኝም አድራሻ የለኝም ያለችው። እኔ እናግዝሻለን፣ ብርሽን እንከፍልልሻለን፣ እዳሽን ስራ ፈልገን እናስገባሻለን ስላት ሳስማማት የቤተሰብ ቁጥር ሰጠችኝ። ደውዬ እዛው ቤት እያለው ከእህቷና ከወንድሟ ጋር አገናኝቻታለሁ በስልክ በስነ ስርዓት ቁጭ ብላ ነው ያወራቻቸው። እሺ እኔ አሁን የምፈልገው ፓስፖርቷ ነው። እባክሽን ስሟን ማረጋገጥ አለብኝ። ስመኝ ነው ስሟ እያለች ነው ማረጋገጥ አለብኝ። ፓስፖርቷ አላት እጇ ላይ አለ እኮ አልሰጥም ብላን ነው እንጂ እዛ ቀን እጇ ላይ እኮ አላት ፓስፖርት። እኔ እንደውም ስተኛ ጊዜ እነሱ የሚያወሩት ሌላ፣ አንቺ የምታወሪው ሌላ። እሷ እንደገባች ስሟን እንደማታውቅ እኔ ነኝ ያወራሁሽኝ። እኔ ጋ ነው መተሽ የጎበኝሻት። ስለመጣሽ እጅግ በጣም አመሰግናለሁ። አመስግኝሻለሁም። አሁን ስራ ትቼ መጥቻለሁኝ። ልጆቹን በጣም አስቸግራ እኔ ዛሬ አሁን ከትናንትና ወደ 10 ሰዓት ላይ እየተነሳሁኝ ነው ቀን ማለት ነው። ትናንትና ስፈጋ ውዬ መጥቼ ሌሊቱን አላደርኩም፣ አልተኛሁም። አሉ እህቶች እህቴ መታ እኔ ጋ ነው ያለችው። ስንፈጋ ነው የዋልነው ማለት ነው። ምን ብዬ እንደምነግርሽ አላውቅም። ጄሪ አለች አይደል አጠገብሽ? ጄሪ ካለች አገናኘን። ምክንያቱም ጄሪ ፓስፖርቷ የት አለ ስላት ውዴ እነሱ ጋር በቃ ምንም ልትስማማ አልቻለችም። በቃ አንዴ ወርቅነሽ አንዴ ሚውት አርጊ እሙ እንድጠይቃት። ወርቅነሽ ሚውት አርጊ ፕሊዝ፣ ሚውት አርጊ ወርቅነሽ። እሙ አንዴ በእናትሽ ልጠይቀሽ። እኔ ግራ ስለገባኝ ነው። ለምን እኔ ከልቤ ስለማዳምጥ ነው። መጀመሪያ እንደገባሽ ያልሽኝ ሳልጨርስ እንዳታቋርጭኝ ውዴ። መጀመሪያ እንደገባሽ ያልሽኝ ስሟን አናውቅም፣ ምንም አይነት አድራሻ የላትም፣ ምንም አልሽኝ። ከዛ አንቺን አዳምጬ ጨርሼ እኔ የማውቀው ልጅቷ ስሟ እንደማይታወቅ አድራሿ እንደማይታወቅ ማን ምን እንደሆነች በፍጹም እንደማይታወቅ ነበር። ጨርሼ ከአንቺ ከጎንሽ መጣ እህቴ ያልሻት ልጅ ፓስፖርት የእህቷን ስልክ ቁጥር ከባንክ ቡክ ላይ እንዳገኘች ፓስፖርቷ እንደተላከላት ምናምን ነገረችኝ በፊት ለፊትሽ። ይሄንን አንቺ እዚህ ጋር ከህዝቡ ከኔ እኩል ነው የሰማሁ። ቀድመሽ ታውቂ ነበር። ሀቡዬ ይህንን አሁን ማውራት ነገረችኝ ነው እሷ ዋትሳፕ ነው የምፈልገው ማሬ። እዚህ ጋር አታሳየኝ። ራሱ እንዱ አካውንት ተዘግቷል በፐርሰናል ኢንፎርሜሽን ምክንያት። ዋትሳፕ ላይ ላኩልኝ። እሙዬ ጥያቄው ዝም እንዲሉ ንገሪያቸው እንድንደማመጥ። ጥያቄው አንቺ የልጅቷ ፓስፖርት መገኘቱን ያወቅሽው ስንት ሰዓት ላይ ነው? መቼ ነው? እሱም ብቻ መልሽልኝ። መቼ ነው ፓስፖርቷ ከእህትየው መገኘቱን ያወቅሽው? አሁን ነው እየነገረችኝ ያለችው። አሁን ነው የነገረችኝ። ለምን እንዳልነገርኳት ልንገርሽ ሀቡ። ይኸውልሽ ፓስፖርት ተገኝቷል ካለቻት ማለት ነው አይደለም። ፓስፖርት ትንሽ መረጃ ይወስዱብኛል ብላ የሆነ የደበቀችው እንዳለ ያስታውቃል። ገባሽ? በጣም ነው የምትሳቀቀው። ከዛ እህትዬ ነኝ የተባለችዋን ሳወራት ፓስፖርት ላከችልሽዋለች ማለት ነው ከሷ ፊት ስትለኝ በቃ ዝም አልኳት። ለእሷ ነግራታለሁ ብዬ ማለት ነው። ምክንያቱም እኔ እየተለየችኝ አልነበረም። እኔ ነው አዲስ አሁን ያየችኝ፣ እኔ ብቻ ነው የምትቀርበኝ የነበረ። ከዛን ከእኔ ስላልተነጠለች አልነገርኳትኝም። ለዛ ነው እንጂ ነገርኩሽ እኮ ለአንቺ ፓስፖርቱን ልካለች። ኢቨን ከመጣችም ነግራታለሁኝ። ሚዲያ ላይ ራሱ የምትመጣ ከሆነ በኢሞ ነው የላከችልኝ። እሺ ፓስፖርቷን ላክልኝ አሁን ዋትሳፕ እህትሽ ለእሙ ንገሪያት እንድትልክልኝ እየጠባኳት ነው። ኢሞ እንዴት ነው ማደርገው? ኢሞ ሴቭ አድርጊ ውድ። መጀመሪያ ሴቭ አይደለም ኢሞ አይደለም ወደ ዋትሳፕ ሴቭ አድርጊና ጋራ ሊላይ ዋትሳፕ ላይ ነው የምትልክልኝ። እኔ ወይ
ሀቡዬ ለእሷ የላከችላት ኢሞ ላይ ነው። ከኢሞ ሴፍ ታረግና ጋላሪ ውስጥ ገብታ ወደ ዋሳፕ ወደ እኔ ስትልክልኝ እኔ ወደ አንቺ ልክልሻለሁ። ማየ ቅመሟ ቅመም የእናቷን አፋቂ ኢንቫይት አረኩሽ ለ80ኛ ጊዜ። አሁን አክሰፕት አርገሽ ካልገባሽ ብሎክ አረግሻለሁ። እኛ መቀለጃ አይደለንም፣ ጭንቀት ላይ ነን እዚህ ጋር። አንቺ እህቷ ነሽ? ቆሻ እንዴ ልረጋጋ። እህቷ ነሽ? ጥያቄው አጭር ነው። እህቷ ነሽ አይደለሽ? ምን ሆነሽ? ያጎቷ ልጅ ነኝ። ታዲያ ያጎቷ ልጅ ነኝ ብለሽ አጽፊም ነበር። ለምን እህቷ ነኝ አልሽ? እህቴ ናትሽ። ያው ነው። ስማኝ ክብሩ ትባላለች። እሺ ዱባይ ከገባች ቢያንስ 2 ወር ቢሆናት ነው። ከዛ በላይ አይሆናትም። ሳውዲ አረቢያ ሰርታለች። እሺ ሳውዲ አረቢያ ሰርታለች እና እንትን ናት ማለት ጭንቀት አለባት። አሁን ኖርማል ታወራሻለች። ትንሽ ቆይታ ደግሞ ቀየር ያደርጋታል። ቤተሰቦቿ ግን ለምንድን ነው ጭንቀት እንዳለባት እያወቁ ወደ አረብ ሀገር የላኳት? የት ሄደች? ቅመም የት ሄደች? አረ በእናታችሁ ድራማ አትስሩብን። እንደው ዛሬ ምን ይሻለኛል? ፈልጓትና አስገቧት። ለምንድን ነው የወጣቸው? ኔትወርኩ ነቅሏት ነው? ምን ሆና ነው? ሀቡዬ ዋትስአፕሽን ቼክ አድርጌ ልኬልሻለሁ። እሺ ኔትወርኩ ነው። በእናትሽ ተረጋጊ። ውሃ ጠጪ። ጭንቀት አትልቀቂብን። ለራሳችን ጭንቀት ላይ ነን። ውሃ ጠጪ። መጀመሪያ ተረጋጊ። ሳላስባት ድንገት ስገባ ስላየኋት ነው። ይቅርታ። እሺ ውሃ ጠጪ። አሁን ሚውት አድርጊና ውሃ ጠጪ። ተረጋጊ። ተረጋግተሽ ረጋ ባለ ድምፅ ታወሪናለሽ። ያለብን ስትረስ ይበቃናል። ሌላ ስትረስ አትጨምሪብን። እሺ አሁን የወንድ ፓስፖርቷ በምን ኤጀንሲ እንደገባች መች እንደገባች ማወቅ ይቻላል። ችግር የለውም። እና ቪዲዮ 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 እንዴት ነው የሚበራው? ተጠቅሜ ያደረግም ላይ ኢንቫይት አረግሻለሁ። ችግር የለም። ይኸው ኢንቫይት አረግኩሽ። ተርን ኦን የሚለውን ንኪው ስክሪንሽን። የት ሄደች ደግሞ? ፈጣሪ ሆይ ትዕግስት ስጠኝ። ምንድን ነው ዛሬ? ሽኛ እንዴ ፓስፖርቷን ቼክ ላስደርግ። እንዴት ነበር የሚወጥ ማደርገው? ለምን እንደሆነ አላውቅም፣ ግን እያስወጣኝ ነው። ቪዲዮ አብሪ። እሺ እሺ። ስመኝ ክብሩ ይባላል ሙሉ ስሟ። እሺ ቢያንስ ከሄደች 2 ወር አካባቢ ሆናታል መሰለኝ። አረ ወይኔ አለው የወጣው መስሎኝ። እሺ ውሃ ጠጪ። መጀመሪያ ተረጋጊ። አንቺ አልተረጋጋሽም። እኛ ልታስጨንቅ ነው። ውሃ ጠጪ። ውሃ እያየሁሽ ውሃ ጠጪ። ውሃ ያረጋጋል። ውሃ አምጪ። ተሳብደን ነው ለራሳችን አብደናል። ብስሚላ ጭንቅላቴን የራሴ ስትረስ። ሳላስበው ስላየኋት ደንግጬ ነው። ችግር የለም። አይዞሽ አይዞሽ፣ ያጋጥማል። እኛም ደንግጠናል። እሺ አሁን ንገሪኝ። እሺ ሙሉ ስሟ ስመኝ ክብሩ ይባላል። እሺ ከዚህ በፊት ሳውዲ ሰርታለች። ቢያንስ 6 ወር ሰርታ ነው የተመለሰችው ከሳውዲ እና 6 ወር ይሆናል። 6 ወር ሰርታ ነው የተመለሰችው።
ሳውዲ 6 ወር ብቻ ሰርታ በአይምሮ ጭንቀት ምክንያት ነው ኢትዮጵያ የገባችው። አዎ እንደዛ መለሷትና መልሳ ደግሞ ዱባይ ሄደች ማለት ነው። ቢያንስ ዱባይ ከሄደች 2 ወር ይሆናታል መሰለኝ። በጣም ጥሩ። ቤተሰቦቿ ያጎቷ ልጅ ከሆንሽ ቤተሰቧ ነሽ። ስለዚህ ቤተሰብ 6 ወር ሳውዲ ሰርታ በጭንቀት ምክንያት የተመለሰች ልጅ 2 ወር ብቻ ኢትዮጵያ ተቀምጣ ወደ ኢማራት መልሳ ስትመጣ ለምን ዝም አሉ ቤተሰብ? አንደኛ ቅድም ማናት ኢትዮጵያ መቀመጥ አትፈልግም፣ እንደ ጭንቀት ነገር አለባት፣ መቀመጥ አትፈልግም ኢትዮጵያ። እሺ ማለት ቤተሰብ እንትን ባይልም ፈቃደኛ አይደለችም ኢትዮጵያ ለመቀመጥ እና ያው የሆነ አሁን ለምሳሌ ኖርማል ታወራሽ እና ትንሽ ቆይታ ደግሞ እንትን ትልሻለች፣ ትቀይርብሻለች። ተረድቼሻለሁ እኮ ቤተሰብ አሁን ቤተሰብ ለቀቃት፣ ባዳ ያዛት። ገብቶሻል? ቤተሰብ ኃላፊነት አይሰማውም እንዴ? አይምሮ ጭንቀት ያለባት ልጅ ወደ አረብ ሀገር ስትመጣ ምን ነው አሳስረው ጸበል ቢያስገቧት ለምን ዝም ይላሉ? ይኸው አሁን ልጃቸው መኪና ቢበላትስ፣ ከፎቅ ላይ ብትወድቅስ? እንደዚህ አይነት ቤተሰብ አለ እንዴ ኃላፊነት የማይሰማው? ከሳውዲ በአይምሮ ጭንቀት ምክንያት የገባች ልጅ። ኧረ ስንት አይነት ቤተሰብ ነው ያለው። በእናታችሁ ስልክ ቁጥርሽን ስጭኝሽ፣ በውስጥ ማለት ነው። ለማን ትልኪያለሽ? ቆይ አንዴ ቤቲ ነይ ብትሊስ ስልክ ቁጥሯን የቅመምን ተቀበያት። ፓስፖርት ኮፒ ልከውልኛል። ስለዚህ ሙሉ መረጃ የቤተሰብ ስልክ ቁጥር ምናምን እሰጥሽና መረጃ እንድትሰጭኝ ስልክ ቁጥርሽን ትልኪኝ፣ ዋትሳፕ ላይ ሰጭኛል። ወይኔ በሞት አሁን ከመጣች 2 ወሯ ነው። 2 ወር በላይ አይሆናትም። እኔ ማለት አሁን እኔ ፓስፖርት ልክ ያለው የገባችበትን ቀን ምናምን በምን ከፊል በምን ቪዛ እንደገባች ምናምን ይጣራልኝ እና ይነገረኛል። አሁን ቆይ አንዴ እና ወርቅነሽ አለች እዚህ ጋር ወርቅነሽ ወርቅነሽ ይቹት ወርቅነሽ አውሪ። እሺ ሀቡ አናግሪያት። እህቷን አውርቻታለሁ ብለሻል? አዎ አውርቻቸዋለሁ። ይኸው ለመስዬ ላኪላት። ወንድሟንም እህቷንም አውርቻቸዋለሁኝ። እኔ መጀመሪያ እነሱ ሲጠይቋት ቁጥር የለኝም ነበር ያሱ፣ ግን እኔ ሳወራት ቁጥር ሰጠችኝ። በዛ ደውዬ አገናኘኋቸው፣ አናገረቻቸው እነሱንም ማለት ነው። አዎ ግን ምንድነው ኖርማል ናት ላልሽው ነገር ማለት ነው። እንዲህ አንቺ እንደምታስበው አይደል። ኖርማል ታወራሻለች፣ መልሳ እንደምትቀየር ደግሞ ታውቂያለሽ። እኛ ቢያንስ እነሱ ጋር ለ3 ሰዓት ያህል ተቀምጠን ምንም ነገር አላየሁም የዛኔ ማለት ነው። እቤት ከመጣን በኋላ ራሱ በሰላም ደረሳቸው ወይ ብላ ሪከርድ ላከችልን። እንደገና ደግሞ ዛሬም ጠዋት ምነው አወራሻለሁ ብለሽኝ በዛው ጠፋሽ ስራ ላገኘሽ ወይ ብላ ሪከርድ ላከችልኝ። ያኔ ምንም ነገር ስላላየሁኝ ነው። ከእሙ ጋራ ደግሞ ተነጋግረን ስለመጣሁኝ ነው አሁን እኔ እንዴት ሚዲያ ላይ ያመጣቻት ብዬ ማለት ነው። ሰኞ መጥቼ ጸበል ወስዳታለሁ ብዬ ተነጋግረን ስለመጣሁኝ ነው እኮ። እስከ ሰኞ እሙ ስቃይ ላይ ናት። አንቺ እሙ ለምን ሚዲያ ላይ ያወጣቻት ብለሽ ካሰብሽ ለምን አንቺ አትወስጃትም ቤትሽ? እኔ ችግር የለብኝም፣ አመጣታለሁ፣ ችግር የለብኝ። ከፈለገችም አሁን ይዣት እመጣለሁኝ። እኔ በቃ እንደሱ ነው። ምክንያቱም እኔ እርዳታ ለመጀመሪያ ጊዜ አይደለም፣ ከዚህም የባሰ ሰው አስተናግጃለሁኝ። ከዚህም የባሰ ሰው ናለን። ወርቅነሽ በቃ ይሄ ወርቅነሽ አሁን ትመጣለች። እሙዬ የው እያለቀሰች ነው። ትንሽ አሳርፊያት። ገባሽ? አንቺ ቀላል ነው ስላልሽ ለአንቺ ይቀልሻል። ትንሽ አሳርፊያት። እኔ ላውራት እችላለሁ እንዴ? ማንን? ስመኝ ላውራት? አውሪያት። ታውቅሻለች? አዎ እሺ፣ ቁጥርሽን ላኪ። መጀመሪያ ከማውራትሽ በፊት እቺ መስዬ ከጎንሽ ያለችውን ንኪያት እና ስልክ ቁጥርሽን ላኪ። ዋትሳፕ ላይ ነው የቤተሰቦቿን ኢንፎርሜሽን ፈልጋለሁ። ስልክ ቁጥር ና ሳልወጣ መላክ እችላለሁ? አዎ ማሬ ንኪያት እና መሴጅ ፎሎ ባክ ሚለው ክርስቲያን ስለሆነች ነው ላልሽው እሙዬ፣ ምንድን ነው ሃይማኖትሽ? ከይቅርታ ጋር እኔ ስለ ሃይማኖት መጠየቅ አልወድም። ክርስቲያን ነኝ። ቴንኪዩ ክርስቲያን ስለሆነ ክርስቲያን ነኝ። ኮመንት ያው እሷም ክርስቲያን ናት። ጸበልም ወስዳታለች። የተሸፈነ አቡዬ ቪዲዮ ላይ ገብተሽ ብታይ አንድ ኮሜንት ምን እንደምን ታውቂያለሽ? አማራ ካልሆነች ረጃት ምን ታረጊ ያስቀመሻት ያሉ ሰዎች አሉ። እኔ በሰውኛ ነው መስማት አልወድም። ታይ ሀቡዬ እምልሽ እንጂ እኔ ሰውን መርዳት የመጀመሪያ አይደለም። እግዚአብሔር ይመስገን። አሁን ይችን እምህቴን ያወጣኋትኝ እኔ ብሶብኝ እንቅልፍ ብሶብኝ ነው። በጣም ተሰቃይቼ ነው። ወርቅነሽ ጋር አውርተናል። ሰኞ ወስዳታለሁ ብላኝ ነበረ፣ ግን በቃ አልቻልኩም። ሀቡ ስራ የዚህን የረመዳን ስራ ታውቂዋለሽ።
እዛ ተገትሬ ውዬ አድሬ ከዛ እንደገና እንደዚህ ነው ሲሉ መጥቼ እዚህ ማረፍ እያለብኝ ተገትሬ ውዬ በዛ ላይ ምግብ እንድች አድርጋ አልቀመሰችም። ዛሬ ጠዋት ላይ ሻወር አስወስጃት እንዴት ሻወር አስወስድሽኝ? በቃ እንዴት አስወስድሽኝ? ምግብ እንድች አድርጋ ይኸው ከመጣች አሁን እሷ ጓደኛ የመጣችው በኢማራት አስራና የመጣችው ይህ ከመጣ የጀምራ ብለምናት ወደ መሰራት ምግብ አቀምሰ አትበላም። አብረሽ አትበላም ያለሽ ቤተሰቡ አይደለሽ? ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ የምጥሉ እንዴ? አስረው ጸበራ ወስዷትም ወይ አይኗን እንደሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? በውስጥ አውረሻል። ኧረ ወደዛ። እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ የውላችሁ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባል። ወይንም ወደ ሀገር ቤት መሄድ ካለባት አንቺ አጎት ልጅ ነሽ፣ ስጋ ነሽ፣ እህትሽን ወደ ሀገር ቤት ሄጃለሽ። ቤተሰቦቿ ጠበል ይሰዷት። አንዴ የምታስገባት ራሱ ከሆነ ፊት ለፊት አታውሩ እባካችሁ። መግባት አትፈልግም። እንደዚህ አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁ። አይወራም። እሺ ቤተሰቦቿ ምን አይነት ቤተሰቦች ማየት እፈልጋለሁ። አንዴ ዝም በይ በእናትሽ። እነዚህም ቤተሰቦች ማየት እፈልጋለሁ። የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት መሰለሽ። ሀቢባ ይኸውልሽ ያልሄደችበትም ጸበል የለም ያልተጠመቀች። ስለዚህ የራሷ ጉዳይ ነው። አይደለም ኢትዮጵያ የምትልሽ እኔ ከዚህ ብሄድ ደህና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር አትስማማም አልሻል። ምንም አይነት ማስተባበያ አያስፈልግም። እንዝጋው፣ አያገባንም። እኛ እንደ ሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን ሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት ያስረክቧት። መንግስት አማኔ ያስገባታል። ካልወለልዛ ጸበል ያመላልሳት። እንደዚህም አይነት ቤተሰብ አለ ያልሄደችበት ጸበል። ቆይ ብዙ ጸበል ሄዳ ስላልዳነች የራሷ ጉዳይ። አረብ ሀገር ሄዳ ከፎቅ ላይ ራሷን ትጣል። የራሷ ጉዳይ። አረብ ሀገር ሄዳ መኪና ይብላት እንዴ? ኧረ በጣም ያሳፍራል። ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ። በአይምሮ ጭንቀት ምክንያት ከሳውዲ አረቢያ በ6 ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ 2 ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው? አይኑ እያየ እመሟን እያወቀ ጭንቀት እንዳለባት ይኸው አትበላም ስትል አዎ አትበላም። ኦልሬዲ ታውቃለች እንደማትበላ። አይምሮ ህመም እንዳለባት ታውቃለች። ዝም ብለው አንዳንዴ ሁሉንም ማስረዳት አትችልም። አይምሮን የታመመ ሰው ገንዘብ ሊቀበል ነው። አንዴ ላውራት አንፈልግም እኔ ምንም እንዳታውሪ። እሷን ላውራት ልጅቷ ስመኝ እሷን አውሪ ላውራት። መስዬ እስካሁን ቁጥርን አላክሽ ላታለው በውስጥ መስዬ ነው ያልኩት። ማርያም ውዴ ቁጥሬን ውስጥ ላይ አስቀምጥልሽ በውስጥ ታወሪያታለሽ። አሁን እዚህ በተናገርናት እንዴት ብላ ግላለች ማለት ነው። አሁን ደግሞ በእናትሽ ትንሽ 2 ደቂቃ እንኳን ልረፍ። በቃ ፎሎ አድርጊኝና የእሷ ሀት ነ ቁጥሬን እሰጥሻለሁ። ይኸውልሽ ማሬ ብዙ ሰው አንድ ላይ ሲያወሯት ቅድም ራሱ በጣም ተባብሶባታል። ስለዚህ እኔ ዝም በሏት፣ አታውራት፣ ትንሽ ትረጋጋ፣ ትንሽ ትተንፍስ፣ አየር ስጧት፣ ልቀቋት፣ ነፃነት ስጧት፣ አጨቅጭቋት ብያቸዋለሁ። ስለዚህ ትንሽ ትረጋጋና በኋላ ላይ ታወሪያታለሽ። እሺ የእሷን ቁጥር እኔ ልክልሻለሁ። አሁን ቁጥር አርጌልሻለሁ፣ ቴክስትም አርጌልሻለሁ። ቤት ቤቲ ብትሆን ቅድም ልካልኝ ነበር። መስዬ ማነሽ ቅመሟ እህት አለቻት? እህትም አሏት ወንድምም አሏት። እኔ ወርቅነሽን የጠየኳት ለዛ ነው። ሁሉም በሷ ስራ ስለሆነ። እሺ እህቷ የት ነው ያለችው? ኢትዮጵያ ነው ያለችው እኮ ኢትዮጵያ። የት ሄዳ ነው? የመሲ መቼ የማይደርሰኝ እንኳን የሚኖሩት ፈረንሳይ። በውስጥ እሰጥሻለሁ ሙሉ መረጃ የቤተሰብ ለሀቢባም ሁላችሁ ሙሉ መረጃ። ወርቅነሽ መታ አሁን ትረከብሻለች። እያየናት የታለች መስዬ? ማይ ጉድነስ አቡ ያው ቁጥሯን ልኬልሻለሁ። የወንድሟን ስልክ ቁጥር ሼር አድርጌልሻለሁ። የወንድሟ ደግሞ ጠፍታን የመጣችው ቤት። ቆይ ቤቲ ላስገባልሽ። ቤቲ
ሌላው ደግሞ ሀቡ ቤተሰቦቿ እኮ ፕሮሰስ ጨርሳ የመጨረሻው ቀን የሰማ ነው እንጂ እንደምትሄድ አናውቅም ነበር ነው ያሉኝ። የመጨረሻ ቀን ሲሰሙ አስረው ለምን ጸበል አልወሰዷትም? ኤርፖርት ከገባች በኋላ ነው እኛ የሰማ ነው። በቃ ቻው ሄጃለሁ ብላ ደውላ እንደዚህ አይነት ወሬ አስመሳይ በአይምሮ ጭንቀት ምን አለ ሀቡ ልክላታለሁ። መቅደስ ሞታ ቢሆንስ ኖሮች ልጅ አሁን ቤትዬ የት ሄደሽ ነው ማሬ? አለው እኮ አቡዬ መሲል መቅደስ ትልቅ አይቻት አክሴፕት አድርጊያት ነው እኮ ዝም ቀምን። ከዛ በኋላ ራሱ ስንቴ ይኸውልሽ ቤት የተገሰጫችን እንደ ይቅርታ የማን ነው የቅመም የሚለውን ነው? አዎ ልካላት መሲ ሄዶ ነው ሜቢ ማዳሟ ጠርታት ሊሆን ይችላል። ማዳሟ ጠርታት ሄዳ ሊሆን ቅመም በውስጥ ጽፍልሻለሁ። ይኸው አሁን እዚህ ጋር ሆኜ ኤምጂ ቴንኪዩ ማሬ ዌልካም አለው ከታችንን ከፈለጋችሁ። እሺ እኔ ውድ ቴንኪዩ ሶ ማች። ልክ ያለው ቤት ያመጣት ራሱ ኤጀንሲ ራሱ ይጠየቃል ብለሽ ጻፍሽ። የወለደ ዝም ብሎ ኤጀንሲው ምን አገባው? ብሩን እንጂ ባዳ እኮ ነው ኤጀንሲው። የወለደ ቤተሰብ ያልተቆረቆረ ባዳ ኤጀንሲ ደላላ ሊያዝን ትፈልጊያለሽ? ደላላ ምን አገባው? እየሞትሽም ያመጣሻል፣ ሊሸጥሻል፣ ገንዘብ ያገኝብሻል፣ ያተርፍብሻል። ላክሽላት ለቤቲ ቅመም። አሁን ዋትሳፕ ላይ አይልሻለሁ። ወርቅነሽ እየሄድሽ ነው ወደ እሙ ቤት? አሁን እሄዳለሁኝ። በቃ እኔ እንደዚሁ ገስት ላይ እንዳለሁኝ ሄጄ ይዣት እወጣለሁ። ችግር የለውም። እኛ እኮ የሄድሽ መስሎናል። ሂጂ ማሬ፣ ሰዓት እንዳይረፍድ። በቃ እሺ፣ አሁን እሄዳለሁ። እዚሁ ከገስት ሳትወርጂ ሂጂ። እሺ ውዴ፣ ገስት ላይ ሆነሽ በኋላ ቪዲዮ ከፍተሽ ስለምታሳየን ስትደርሺ እዚሁ ገስት ላይ ሆነሽ ሂጂ። እኔ ካለሁበት 25 ደቂቃ ምናምን ይፈጃል። እሄዳለሁ አሁን። ችግር የለውም፣ እንጠብቃለን። አሁን ጠፍታ ነው ያገኛችኋት? ማሬ ቅመም የት ሀገር ነው የምትኖሪው? ቤሩት። ኦኬ። ቅመም ሀቢባ ነኝ። የስመኝን ቤተሰቦች አድራሻ ላኪልኝ ፕሊስ። ቴንክ ዩ። ይኸው ወይስ አድርጌልሻለሁ ማሬ፣ ላኪልኝ። ዋትሳፕሽን ቼክ አታረጊም ማሪ?
ሀገር ሰላም ብለን የፍቅር ታሪክ ልንሰማ ተቀምጠን እንደዚህ አይነት ዱብዳ ይምጣብን። እሙ ግን ለሌላ ጊዜ ግን ተማሪ እሺ። በፍጹም ትልቅ ስህተት ነው የሰራሽው። ስህተትሽን ማመን አለብሽ። ይሄ ስህተት ነው አቡዬ። የዛሬን ብቻ ከዚህ ከውርደት ልዳን እንጂ በቃ ከአሁን በኋላ አይደለም ቀርቶ እንደዚህ ህመምተኛ ሰው ቆሞ የሚሄድ ሰው ላረዳ ቃል ይገባሉ። ይሄ መርዳት ያለመርዳት ሳይሆን አንቺ ኢጃዛ ቤትሽ እንድታሟላልሽ ነው ያገኛ መጣሻ ራስሽን አደ ሀቡዬ ኢጃዛ ቤት እኮ የለኝም ሀቡዬ። እኔም ተከራይ እኮ ነኝ ማሬ። እሺ ተከራይ ነሽ ልበል። ሰው የታመመ ሰው እዛ ጋ አየሽ፣ ፖሊስ ጥሪ፣ ኤምባሲ ውሰጂ። እንዴት ህይወትሽን አሁን እቺ ልጅ ብትሞት ማን ነው የሚጠየቀው? ማን ነው እስር ቤት የሚገባው? አንቺ ኬት አመጣሽ አትባያለሽ፣ ቤትሽ አመጣሽ አትባያለሽ። ከፎቅ ላይ ራሷን ጣለች። መርዳት እንደዚህ ነው እንዴ? ሰው ራሱን እየገደለ ነው እንዴ? ሰው እንካ ብሎ መዳኛው አቡዬ። እዛ እኮ ሳወራት ማለት ነው፣ እዛ ቦታ ላይ ቁጭ ብዬ ሳወራት በስርዓት ነው በቃ ያወራችኝ እኮ በስርዓት አወራችኝ። ይዣት መጣው፣ ተቀመጠች፣ ውሃ ስጧት ምናምን ብዬ ሄድኩኝ። ከዛ በኋላ እኮ ነው የተለወጠችው። ሌሎቻችሁ ግን ከዚህ ተማሩ። ሰው መንገድ ላይ ካገኛችሁ ፖሊስ ትጠሩለታላችሁ። ፖሊስ ችግሩን ይጠይቀዋል፣ ፍትህ ያገኛል። አንድ ሁለተኛ ነገር ኤምባሲ ትወስዱታላችሁ። ፖሊስ ጋር መሄድ ካልፈለገ ኤምባሲ ነው የምትወስዱት። ኤምባሲ በፍጹም ራሳችሁን እንደዚህ ሰው የምትረዱት እናንተ ቆማችሁ እየሄዳችሁ ነው። እናንተ ገደል እየገባችሁ አይደለም። ይቺ ልጅ አሁን እስር ቤት ትገባ ነበር። ሰው ልርዳ ብላ እስር ቤት ትገባ ነበር። ስለዚህ ይህ ትክክለኛው መንገድ አይደለም። ትክክለኛው ሰው የምንረዳበት መንገድ የታክሲ ከሌለው አውጥተን የታክሲ ከፍለን በገንዘባችን ኤምባሲ እናደርሰዋለን፣ ኤምባሲ እናስገባዋለን። ማንኛውም ኢትዮጵያዊ ኤምባሲ የመጠለል መብት አለው። ገባችሁ? ካልሆነም ፖሊስ እቺ ልጅ ተደፍራስ ቢሆን የወጣችሁ አውጥተው ጣሏት። ወንጀል ሰርተውባት ቢሆንስ ሰዎቹ አውጥተው ይጣሏት። ተደፍራ ቢሆንስ ፍትህ አታገኝም። ዝም ብለን ወስደን ይሄ ወንጀል ነው። ዝም ብለን ወስደን ሰው አንስተን ቤታችን ማምጣት፣ ስሙንም ማናውቀው ፓስፖርቱ ማንነቱ የማይታወቅ ሰው መዳም አውጥታ ስለጣለችው አምጥተን ደፍረዋትስ ቢሆን ፖሊስ ጋር ስንወስዳት እኮ ሰውነቷ ይመረመራል። የደረሰባት አካላዊ ጥቃት ካለ ፍትህ ታገኛለች። ትክክለኛ እርዳታ እንርዳ ስንረዳ። ወርቅነሽ ቅመም ምን ሆና ወጣች? አይ ቲንክ ዋትሳፕ ላይ ስትገባ ነው የነቀላት ይሆናል። የቤተሰቦቿን አድራሻ እንድትልክልኝ እሺ ብላ መልሳ ነው የወጣችው። ስለዚህ ትላክ። ወርቅነሽ አንቺ ጋር እስክትደርስ ድረስ ከፈለግሽ ቪዲዮ ማጥፋት ትችያለሽ እሙ። እሺ እሙ 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 እስከዛ ቪዲዮሽን ማጥፋት ትችያለሽ፣ እረፍት እንድትወስጂ ቪዲዮሽን ወርቅናት ቤትሽ እስክትደርስ። እሺ ሀቡዬ አመሰግናለሁኝ። እሺ 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 ጋይስ፣ እኛ ደግሞ እስከዛ እንቀጠል። ገና 25 ደቂቃ አይደል ያለችው ወርቅነሽ እሷ ቤት እስክትደርስ። ስለዚህ አሁን ይሄን ካለች አንድ 10 ደቂቃ ሆኖታል። ሌላ 15 ደቂቃ ይቀረናል። ስለዚህ እንትን እንበል። ሙደንዝዛለች ምስኪን እናት እንዴ! ሳት የሰው በጣም እኮ ነው ኃላፊነት የሚከብደው ጋይስ። የሰው በቤታችሁ ራሱን የሆነ ነገር ቢያደርግ ትልቅ ኃላፊነት እኮ ነው የተሸከመችው። አልተኛችም። አይኗን አያችሁት? የፍቅር ታሪክ እንስማ። እስከዛ ወርቅነሽ እስክትደርስ እሷ ጋር ጸጥ ከምንል አይሻልም? ማጣበቂያ አንድ የፍቅር ታሪክ እንስማ። አቡዬ አላህ እድሜና ጤና ይስጥሽ። የምትወጃቸው ልጆችን አላህ ይጠብቅሽ። የኔ ቀን አሚን። እናቴ አሚን። አፍቃሪ ነኝ ብላችሁ ጻፉ።